እዚህ እኔ ብቻዬን በድንጋይ ጠርዝ ላይ ቆሜ ነበር። አንድ ሰው በድንገት ወደ መሬት ሊጥለኝ ታገለኝ። አይ ሀና እባላለሁ ከሀዋይ። እባካችሁ ትወዱታላችሁና ላይክ እና ሰብስክራይብ አድርጉ። እኔ ከሁለቱ እናቶቼ ጋር አስገራሚ ህይወት ነበረኝ። እማማ የመጀመሪያዋ እናቴና ከአውስትራሊያ የምትኖረው ደግሞ ሌላኛዋ እናቴ ናት። በደሴቲቱ ላይ ከሚገኙት ሆቴሎች ውስጥ በአንዱ ውስጥ ያስተናግዳሉ። ስለዚህ በየቀኑ የመዝናኛ ጊዜ ነበረኝ። እኛ ሁልጊዜ ደስተኞች ነን እና በጣም ፍቅርና አሪፍ ነገሮችንም ይሰጡኝ ነበር። ግን እድሜ ከፍ ሲል የ15 ዓመት ልጅ ሆኜ ልደቴን እያከበርኩ ባለሁበት ሰዓት አንዳንድ ቢሊዮነር ሰዎች እማማዎቼንና ሁሉንም ሰራተኞች ከሆቴሉ አሽቀንጥረው አስወጡን። የኔ እናቶች በትንሽ በአካባቢው በሚገኙ ሆቴሎች ውስጥ በማጽጃ ክፍል ውስጥ የግድ መስራት መጀመር ነበረባቸው። እናም የገንዘብ ምንጫቸው ጠባብ መሆን ጀመረ። ስለሆነም ሁልጊዜም ስለ ሂሳቦቹ እያወራረዱ ነበር። ውሃ እያባከንሽ ነው፣ አሁንም በፀጉሬ ውስጥ ሻምፖ አለ እኮ እንዴ! መብራቶቹን አጥፊ፣ የኃይል ኩባንያ የአለን ብለሽ ነው የምታስቢው? እሺ እነዚህን ሻማዎች ተጠቀሚ። አንድ ጊዜ ጫማዬ የታችኛው ሶሉ ተቀደደ። እነሱም ለማጣበቅ ሞክረው ነበር፣ ግን ምንም የማጣበቅ እድል አልነበረውም። ምንም ችግር የለም፣ የኔን መልበስ ትችላለሽ፣ ግን የአንቺ እግሮች በጣም ትልልቆች ናቸው። ስለዚህ በጣም ብዙ ካልሲዎችን ተጠቀሚ። ነገር ግን ተጨማሪ ካልሲዎችን ለብሼ እንኳን በጫማ ውስጥ ለመራመድ ፍጹም አልቻልኩም። እሺ ደህና፣ አዳዲስ ጫማዎችን እንገዛልሻለን። በሚቀጥለው ቀን እናቶቼ የአዲስ ጫማ ስጦታ ይዘውልኝ ወደ እኔ መጡ። ከየት ነው እነዚህን ያገኛችሁት? ፈጣሪ! አዲስ እንዳልሆኑ ወዲያው ነበር የተገነዘብኩት፣ ግን ቆንጆዎች ነበሩ። በዚያውኑ ቀን በምሳ ሰዓት ከጓደኞቼ ጋር ወደ ጠረጴዛ እያወራን እየሄድን ነበር። እናም ይሄ ዱዳ ወደ ጠረጴዛው ላይ ስንሄድ ከፊት ለፊቴ በአንድ ጉልበቱ ተንበረከከ። ሁሉም ሰው ነበር የደነገጠው። የኔ ውድ ማሪያ፣ የኔ ሲኞሪታ፣ የኔ ጁሊየት፣ የት ነበርሽ የኔ ፍቅር? ስለ አንቺ ሮሚዮ እንዴት ለረጅም ጊዜ ትረሻለሽ? አይ አቁሚ እባክሽ፣ እኔ መተው አትችይም። እግሮቼን ልቀቃቸው ልሂድበት። ሄይ፣ እነዚህ የአጎቴ ልጅ አሮጌ ጫማዎች ናቸው። እኛ ጋር ለመቆየት ባለፈው ክረምት ነው የመጣችው። እንዴት ነው ያገኘሻቸው እነዚህን ጫማዎች? አይ እነሱ የኔ ናቸው። ተሳስተ መሆን አለበት። አይ ተመልከች፣ ያንን ቀልድ ካላቆምክ በጠረባ ነው ምልህ። ነገር ግን ጠረጴዛው ላይ ከፍ አድርጎ ሰቀለኝ። ከዚያም አንድ እግሬን ከፍ አድርጎ የጫማዬን ሶል ተመለከተው። ተመልከች፣ እነዚህ የመጀመሪያ ምልክቶች ናቸው። ይህንን አብረን የጻፍ ነው። በሁለተኛ ደረጃ ትምህርት ቤት ውስጥ ታዋቂ ፕራንክ ሰሪ ነበር። በዚህ ጊዜ በምሳ መብያ አዳራሽ ውስጥ ያሉ ሁሉም ጓደኞቹ ሰምተውት ሳቁብኝ፣ አሾፉብኝ ጭምር። ወደ ቤቴ ሄድኩኝ። እናቶቼ በሸቀጣሸቀጥ ሂሳብ ላይ ተጣልተው አንዴ ሰሃን አንዴ ጫማ ይወራወራሉ። ወዲያው ገብቼ በሬን ቆለፍኩት። እንደዚህ ሲሆኑ በጭራሽ አይቻቸው አላውቅም። በሚቀጥለው ቀን ጥሩ አልነበረም። ስለዚህ ከትምህርት ቤት በኋላ ወደ ባህር ዳርቻው ላይ ማዕበሎቹን ለማዳመጥና የባህር ወንበዴዎችን ለማየት ወሰንኩ። ልክ እንደ ሁሌው በእነዚህ አስደናቂ ማዕበሎች ላይ ሁሉንም አይነት የመርከብ ልምምዶች ሲያደርጉ አየሁ። ማን ነው ያ? እሱ ሚስተር ኤቤስ ይበለን ነው ምንጠራው። ወላጆቹ በደሴቲቱ ላይ ያለው ግማሹን ሆቴል ገዝተዋቸዋል። ቅድስት ፓሪስ ሂልተን የኔ አጉል ሞቅ ሞቅ ማለት ጀመረ። እሱን የማግኘት ሀሳብ አሽከረከረው። እናም ከሱ ጋር እንደተቀራረብኩ አባቱ የእናቶችን ስራ እንደነጠቃቸውና ህይወታችንን እንዳበላሸው ነግረዋለሁ እና አባቱን ሼማ ሲጂ ስራቸውን ሙሉ በሙሉ መልሶ እንዲሰጣቸው ማድረግ እችላለሁ። ይህ ችግሮቻችንን ሁሉ ይፈታል። እናም እንደገና ደስተኛ እንሆናለን። ከዛም ወደ እሱ ሄድኩኝ። እሱ ከሌሎች እንደሱ አይነት ሰዎች ጋር ቆሞ ነበር። ሄ ጥሩ ኤብስ፣ እኔ ማለቴ ለአድናቆት ነበር የመጣሁት። ችላ እያለኝ መሆኑ ነው። ፈታኝ ነገሮችን እወዳለሁ። ስለዚህ እኔ ወደሱ ለመቅረብ እቅድ አውጥቼ በድንገት ለስላሳይን ጀርባው ላይ አፈሰዋለሁ። ከዚያ እኔ ማናገር ይኖርበታል ማለት ነው። ሄይ ቆንጆዬ፣ ተረጋጊ እንጂ ወደ እኔ ለመድረስ ነው ይሄ ሁሉ ሩጫ? አምላኬ፣ እሱ ቆንጆ እንደሆንኩኝ ያስባል። ወሬውን ማስቀጠል ነበረብኝ። ከዛም አዎ፣ ምክንያቱም እነዚህ አሰቃቂ ሰዎች እያሳደዱኝ ነበር። እና አሁን ሰላም ነሽ? የት አሉ እነሱ? በዚያ መንገድ ሄዱ። ነገር ግን ቆይ፣ አሁን አትሄድ፣ እኔ በጣም ፈርቻለሁ። ተመልሶ ሲመጡ እዚህ ይፈልጉኛል። እጄን ያዘኝና ዙፋኑ ላይ ያስቀመጠኝ። ልክ እንደ ልዑል ነበር እሱ። ክሪስ እባላለሁ። ለአንድ ሰው እንድደውልልሽ ትፈልጊያለሽ? እኔ ሀና እባላለሁ። አይ አንድ ደቂቃ እፈልጋለሁ። ለምን ነበር እነዛ ሰዎች ያባረሩሽ? እሺ አዎ፣ ስለዚህ ያ በትምህርት ቤት ውስጥ ያለው ሰውዬ ይወደኛል። እኔ ግን ከእርሱ ጋር መሄድ እንደማልፈልግ ነገርኳቸው። እናም አሁን እኔና ጓደኞቼ በሄድንበት ቦታ ሁሉ ይከተሉናል። አታስቢ፣ አሁን በደህና ወደ ቤት ወስድሻለሁ። ከዛም እኛ በመኪና ውስጥ ወደ ቤት እየሄድን ሳለ እኔ ስለሱ የቻልኩትን ያህል ለማወቅ ሞክሬ ነበር። ስለዚህ ቤተሰቦችህ የገዙት ሆቴል ጥለውልህ ከዚህ ሄደዋል ማለት ነው? አዎ፣ ግን ስለሱ ማውራት አልፈልግም። አገኘውህ በጥሩ ሁኔታ። ጥሩ፣ ሲታይ ትሁት ይመስላል። አዎ፣ ስለሱ የበለጠ ማወቅ ፈለጉ። ስለሆነም ከመልሶቹ የተረዳሁት ቺፕሶችን አይወድም እና ጃዝ ይወዳል። እናም ወደ ቤቴ ስንደርስ እንደገና እሱን ለማየት እንድችል ምክንያት መፍጠር ነበረብኝ። ስለ ሽኝቱ አመሰግናለሁ። ምንም አታስቢ፣ ችግር የለውም። እነዚህ ሰዎች ደግሞ ከትምህርት ቤት በፊት ጠዋት ይመጣሉ እና እናቴ ደግሞ ልትወስደኝ አትችልም። እነዚህ ያልተለመዱ በሽታ ተጠርተዋል። ችኩስም አላቸው። ምን አላቸው? ስለ እሱ መቼም ሰምተህ እንደማታውቅ እርግጠኛ ነኝ። አዎ፣ እሱ ልክ እንደ አዲስ በሽታ ነው፣ ልክ እንደ ኮቪድ አይነት። እዚህ ጋር ከአንድ ሰው ጋር የምትነካካ ከሆነ ወይንም ቢነኩ ቢያስነጥሱብህ ለሳምንት ያህል ተቅማጥ ሊያሯሩጥህ ይችላል።
ደስ የሚለው ነገር ነፃ ነኝ፣ ግን ስለሌሎቹ ማን ያውቃል? በዚያን ጊዜ የእናቴን ድምፅ ሰማሁ። አና አንቺ ነሽ? እቅዴን ከማጥፋቷ በፊት እናቴን ከእነሱ አርቄ ማቆየት ነበረብኝ። ስለሆነ ምንም ነገር ከመናገሯ በፊት ሄድኩኝ። ስለዚህ ነገ እንገናኛለን። አመሰግናለሁ። በሚቀጥለው ቀን እናቶቼ ቀድመውኑ በስራ ላይ ነበሩ። ስለዚህ ስለነሱ መጨነቅ አልጠበቅብኝም እና ትምህርት ቤት በር ላይ ሲያወርደኝ ሁሉም ሰው እንዴት እያደረግኩ እንደሆነ እያሰቡ ነበር። እኔ በማንኛውም ቀን እየሆነ ነው ብዬ ወጥቼዋለሁ። ስለሆነም አልደክምም። ለሚቀጥሉት ጥቂት ቀናት ወደ ሰማይ ወጣሁ በደስታ። ግን አንድ ቀን ጠዋት ነገሮች ተለወጡ። ስለዚህ እኔ እያሰብኩ ነው። አሁን ከአደጋ ይወጣሽ ይመስላል እና አይደለም ማለቴ ያ ነው። የቱ ጋ? በጣቴ እንዲያመለክት በአንድ ሰው ላይ በመኪና ማቆሚያ ውስጥ እየጠቆምኩ ነበር። አላየህም? እዚያ ያሾፉብኝ አላየሃቸው? በትክክለኛው ሰዓት መጡ። እሱ ነው። አዎ ተመልከት። ማንኛውንም ነገር ከመናገሬ በፊት እሱ ከመኪናው ዘሎ አነቀው። ብሩክ ግራ ተጋብቶ ነበር። በደስታ በመኪናው ላይ ነበርኩ። ሁሉም ሰው የሚያምረውን የወደፊቱን ጓደኛዬ ከአስቸጋሪ ዱርዬው ጋር ሲደባደቡ አዩልኝ። ለምንድን ነው የምታስቸግራት? ምንም የተሻለ ነገር የለህም የምትሰራው ከዚህ ውጭ? ሰውዬ ስለምንድን ነው የምታወራው? ማንን ያስቸገርኩት? ስለ እኔ ሲጠቅስ በመኪናው ስልኬን የጣልኩ አስመስዬ ዝቅ አልኩኝ። ስለዛ ጫማ ነው ይሄ ሁሉ? እኔ ሄዳለሁ አሁን። ከዚያ ክሪስ ሊመታው እጁን ሰነዘረ፣ ግን ሳተው። ከዛም ብሩክ አጋጣሚውን ተጠቅሞ በቦክስ ብሎ ዘረረው። ከዛም እኔ ከመኪናው እየሮጥኩ ወጣሁ እና ብሩክን በጥፊ መታሁት። ቦይፍሬንዴን እንዴት ነው የመታው አንተ ደደብነህ? እንደ ድል ሆኖ ክሪስ ደንዝዞ ስለነበር ያልኩትን አልሰማም። እንደ አለመታደል ሆኖ ርዕሰ መምህሩ የጠቡን መጨረሻ ብቻ ነበር ያየው። ከዛም እኔ ነበርኩኝ እስር ቤት የደረሰብኝ። እናቶቼ በጣም ነበር የተናደዱት፣ ምክንያቱም ስራ ጥለው መምጣት ነበረባቸው። ሀና ታውቂያለሽ፣ ስራ ጥለን አንቺን ለመውሰድ መምጣታችንን ጭራሽ ሰዎችን መደብደብ ጀመርሽ። እድለኛ ነሽ ልጁ ሊከስሽ ባለመፈለጉ። ግን እኮ የእሱ ጥፋት ነበር። ለ1 ሳምንት ያህል ታግደሻል ታውቂያለሽ። በጣም ተበሳጭቼ ነበር፣ ግን እቅዴ እንዲያበላሹት አልፈቅድም። ደግሞ ስለነሱ አይደል እንደ ይሄን ሁሉ ያደረኩት የነበረው። በኋላ ላይ እነሱ በጣም ደስተኛ እንደሚሆኑ እርግጠኛ ነኝ። በሚቀጥለው ቀን ተደብቄ ክሪስን ለማየት ከቤት ወጣሁ። እሱ በአፍንጫው ላይ ሁሉም ቦታ ተለጥፎ ነበር። እኛ ለመዝናናት እየወጣን ነበርና አንዳንድ ልጃገረዶች ወደ እሱ ፊት መጥተው ስለ አፍንጫው ሀዘናቸውን እየገለጹለት ነበር። ክሪስ አፍንጫህ እንደዚህ ተሰብሮ እንኳን አሁንም የሚያምር ፊት ነው ያለ። አዎ በጣም ቆንጆ ፊት እንጂ የሚንከባከብ ሰው ትፈልጋለህ? ከዚህ አሁኑኑ ጥፉ። ሁሉም ነገር ሰላም ነው? አዎ አንዳንድ የፍራፍሬ ዝንቦች የሚመሳሰሉ ሰዎች አይቼ ነው። ሌሎች መሰል ልጃገረዶች ከመሳቡ በፊት ትኩረቱን ያስኩት። ክሪስ አሁን ወደ ቤት መሄድ አለብኝ እና ወደ ቤት ስንደርስ ከእኔ ጋር እንዲቆይ ማድረግ የምችለውን ብቸኛ ነገር አደረኩ። ክሪስ ታውቃለህ፣ እናቴ እስር ቤት ስገባ በጣም ተናዳብኛለች። ምክንያቱም እናቴ በጣም ተናዳጅ ናት እና አሁን እነሱ ከቤታችን የታችኛው ክፍል ላይ አግተውኝ ሸረሪት ይመግቡኛል እና የአማራጭ ስለሌለኝ እንደገና እጠጋቸዋለሁ። ምንድን? ከዚህ በፊት ያንን አድርገዋል? ስለ እነሱ ሪፖርት ለማድረግ ወደ ፖሊስ ጣቢያ ወስድሻለሁ። አይ ማለቴ ከአባት ጋር ቃለ ምልልስ ማድረግ እንድችል ብታደርግልኝ ነበር። ከዛ በኋላ ከዚህ ነገር ለመውጣት ገንዘብ ይኖረኛል። በውሸቴ ላይ የጥፋተኝነት ስሜት ተሰማኝ። ነገር ግን ይህን ሁሉ የማደርገው ለጥሩ ነገር ነው። በመጀመሪያ ግን ቤተሰቦችሽን ማናገር አለብኝ። አይ ቆይ አንዴ። እሱን ከማስቆሜ በፊት ከእናቶቼ ጋር ተገጣጠሙ። ቤተሰቦቹ ባደረጉት ነገሮች የተጎዱ ሴቶች እንደሆኑ መንገር እችል ነበር። እና ከቤት ውጭ እነዚህን አስከፊ ውሸቶች ስለኛ ዋሽተሻል? እንደዚህ አይነት አጸያፊ ነገሮችን ስለኛ ትዋሻለሽ? ሲጀመር እኛ የመሬት ክፍል የለንም። ያ ሁሉ የነገርሽኝ ነገር ውሸት ነው ማለት ነው? ከዛም ወዲያውኑ ትቶኝ ሄደ። ክንዱን ይዤ ላስቆመው ሞከርኩ። ላስረዳህ። ቆይ ውሸትሽ በቅቶኛል። ደነገጥኩኝ። እስከ ውቅያኖሱ ጫፍ እስክደርስ ድረስ እያለቀስኩ ነበር። ነገሮችን እንዴት እንደማስተካክላቸው አላውቅም። ከተወሰነ ሰዓት በኋላ በመጨረሻ ቆንጆውን እይታ ለማስተዋልና ፎቶ ለመነሳት ስልኬን አወጣሁ። ወደ ተራራው ጠርዝ እየተቃረብኩኝ ስሄድ አንድ በጣም የሚጮህ ድምፅ ሰማሁ። ሄይ ምን እየሰራሽ ነው? እና አንድ ሰው ወደ መሬት አፈፍ አድርጎ አወረደኝ። ብሩክ ነበር። ከኔ ራቅ። በአንድ ጥፊ እስር ቤት ካስገባኸኝ በኋላ ደግሞ ትመጣለህ? ምንድነው ችግርሽ? ደህና የዓለም ሙቀት መጨመር ነው ችግሬ። ግን ያ ሁሉ የሰው ችግር ነው ብዬ አስባለሁ። ስለዚህ የኔ ችግር አንተ ነህ። እኔ በትምህርት ቤት ውስጥ አንቺን ይቅርታ ለመጠየቅ እየሞከርኩ ነበር፣ ግን የወንድ ጓደኛች ጥቃት ሰነዘረብኝ። ከዚያም በጥፊ መታችሁኝ እንዴ? ይቅርታ ለመጠየቅ ሞክረሃል? በእውነቱ እሱ ዝም አለ። እናም በጣም ከልቡ በመነጨ ስሜት በቡናማ አይኖቹ ተመለከተኝ። አዝናለሁ፣ በጣም ይቅርታ። በዚያን ቀን አንቺን ለማሳቀቅ አልፈለኩም ነበር። በትምህርት ቤት ውስጥ ለመዝናናት እንደ ቀልድ ነበር ያሰብኩት። አንድን ሰው እንደሚጎዳ በጭራሽ አላወኩም ነበር እና እስር ቤት ስትገቢ መጥፎ ስሜት ነበር የተሰማኝ። እናም ከጓደኞችሽ አንዷን አድራሻሽን ጠየቅኩኝ። እናም ከበሩ እየሮጥሽ ስትወጪ አየሁሽና ተከተልኩሽ። አሁን እዚህ ነን እንግዲህ። አሁንም እርግጠኛ አልነበርኩም፣ ግን እሱ በጣም እውነተኛ ይመስላል። ወደ ተራራው ስንጓዝ ብዙ ተነጋገርን፣ አወራን እና በጣም የሚገርመው ነገር በእውነቱ ብዙ የሚያመሳስለን ነገር ነበር። አውቃለሁ ማለቴ ማንም ፍራይስ አይበላም። ጃዝ ደግሞ በጣም እወዳለሁ። ታይለር ስዊፍት ምን ጊዜም ሁል ጊዜም ቢሆን አድናቂዋ ነኝ። በዚያን ጊዜ እናቴ የጽሁፍ መልእክት ስትልክልኝ አየሁ። መሄድ አለብኝ። ነገ በትምህርት ቤት ውስጥ እንገናኛለን። እሺ ቁጥር ያለሽ ከፈለግሽ
የእናቴ ቴክስ በጣም ስላስደነገጠኝ በመቆየቴ ምክንያት እንደምትገለኝ እያሰብኩኝ ወሬውን ሳላስጨርሰው ጥዬው ሮጥኩ። ከዛም ወደ ቤቴ ቀስ ብዬ ገባ። በጣም ብዙ ችግሮች ውስጥ ነሽ አይደል? ለምን ሁልጊዜ አልታዘዝም ትይናለሽ? ከዚህ የተሻለ ወንድ አሳዳጅ እናደርግሻለን አይሻልም? ለምን ይህንን ሁሉ እንዳደረግኩ የምታውቁት ነገር አለ? ምንም ነገር በነፃነት መጠቀም አንችልም። ሁለታችሁንም ብትሆኑ ትኩረታችሁ ገንዘብ መቆጠብ ላይ ብቻ ነው። ያ እኔ ላይ ምን አይነት ተጽዕኖ እንዳለው ታውቃላችሁ? ስለዚህ ምክንያቱም የወርቅ ልብስ ወይንም ተወዳጅ መኪና ስለሌለሽና እኛ መጥፎ ወላጆች ነን ማለት ነው። ስለ እነዚያ ነገሮች ግድ አይሰጠኝም። ረሳው። ስለዚህ በክፍሌ ውስጥ ሆናለሁ። ከዛም ወደ ክፍሌ ሮጥኩኝ እና ምንም እንኳን ያሰብኩትን ብናገርም ሌሊቱን ሙሉ ግን እንዴት ነገሩን እንደምፈታውና ስራውን እንዴት እንደገና እንደማገኘው እያሰብኩ ነበር። በሚቀጥለው ቀን በትምህርት ቤት ውስጥ ብሩክ ምን ያህል እንደተበሳጨሁ አየ። ትናንት ቤት ውስጥ ጥሩ አልነበረም። ያ ረጋ ያለ ነገር ነበር። ታውቂያለሽ፣ እኔን ማመን እንደምትችይ አይደል? አላማሽ ላይ አንቺን መጉዳት አልፈልግም። ከዛም ሁሉንም ነገር ነገርኩት። በመጨረሻም ሀቀኛ በመሆኔ በጣም ጥሩ ስሜት ተሰማኝ። ውሸትንም ሁሉ የመደጋገም አድካሚ ነገር ነበር። ለምን ዋሸሽ? እሱን ከአንድ ሰው ጋር ለመሆን የግድ ያለሽበትን ማንነት መውደድ አለበት አይደል? በትክክል ሲመስለኝ እኔ የጀመርኩት ይመስለኛል እና እንዴት እንደሚሆን አላውቅም። ግን አንድ እቅድ አለኝ። ክሪስ እኔን ከአባቱ ጋር እንዲያስተዋውቀኝ ለማድረግ አንድ ተጨማሪ ነገር አደርጋለሁ። በጭራሽ እኔ ማደርገው እና አንተ የምታደርገው ፍጹም ይለያያል። ከትምህርት ቤት በኋላ ክሪስን ለማነጋገር ሄድኩ እና እንዲያዳምጠኝ ለመንኩት። ዝም ብለህ ካዳመጥከኝ ሁሉንም ነገር ለማስረዳት እችል ነበር። እኔ በእውነቱ እንድታውቀው የምፈልገው ስለወደድኩ አንተን በደንብ ማወቅ ፈልጌ እና የሆነ ሰው ስትውጂ ብዙ ውሸቶችን ትነግሪዋለሽ፣ ምን እንደሆኑ እንኳን በማላውቀው ሁኔታ። ደህና ያ እቅዴ አልነበረም። ውሎ አድሮ ስለ እንቅስቃሴዎቼ ከአባትህ ጋር ተነጋግረ ስራዎችን ለእናቶቼ መልሰው እንዲያገኙ ማድረግ ትችላለህ ብዬ ነበር። ስለዚህ እኔ ላደርገው የምችለው ነገር ይህን ብቻ ነው። ስለዚህ ለጥቅምሽ ነበር የምትፈልጊ? ቃላቶችን ብቻ አታዳምጥ። ከዛ የሆነ ሰው ወደኛ መጣ። ሄይ ክሪስ፣ ከካባና የመጡ እንግዶች የበለጠ ፎጣዎች ያስፈልጓቸዋል። አሁኑኑ አቀርባለሁ አለቃ። ቆይ እዚህ እየሰራህ ነው? ስለዚህ የቢሊዮነሩ የሆቴል ባለቤት ልጅ አይደለህም? አዎ አይደለሁም። ያ ቢሆን እዚህ ውስጥ መሪ ሆን ነበር። አንዳንድ ጊዜ ቆንጆ ልጃገረዶች እኔ ልጅ እንደሆንኩኝ ሲያስቡ ዝም ብዬ ፈቀድኩላቸው። አንተም ዋሽተኸኛል። ያን ማመን አልችልም። እንዳንተ ከሚዋሽ ሰው ጋር መሆን አልፈልግም። ጤና ይስጥልኝ። የድስት ኬክ እዚህ ይገኛል። ከአንቺ የተገኘ ነገር ቢኖር ውሸት ብቻ ነው። ከዚህ ልክ እንደ ቶክጥቦች ሁሉም ነገር ፈራረሰ። እርሱ ትክክል ነበር እና እኔ ተማሙቼ ነበር። እኔ በጣም መጥፎ ሊሆን ይችላል። ህይወቴን መለወጥ እንደሚገባኝ እንዲሰማኝ ያደረገኝ። እኔ ማድረግ ያለብኝ የመጀመሪያ ነገር ለእናቴ ግልጽ መሆን ነበረብኝ። በዚያንኑ ምሽት እናቶቼ ወደ ቤት ሲመለሱ ለሁላችንም ራስ ሰርቼ ጠበቅኳቸው እና ሁሉንም ነገር ለነሱ ነገርኳቸው። በአንድ እብድ እቅዶችሽ ከመመራት ይልቅ ወደኛ መምጣትና ማውራት ነበረብሽ። ስለ ገንዘብ እንጨነቃለን። ህይወት ቀላል አይደለችም። እኛ አብረን ልንዋጋት እንችላለን። እኛ ደስተኛ እንዳልሆንን እንዲሰማሽ ስላደረግን በጣም እናዝናለን። እርስ በእርሳችን እንዋደዳለን እኮ። ይህንን ሁኔታ ገንዘብ ሊገዛ ጭራሽ አይችልም። በጣም ይቅርታ። እኔም በጣም እንደረበሽኩሽ አውቃለሁ። ደስተኛ እንድትሆኑ እና ስለ ገንዘብ መጨነቅ እንድታቆሙ ፈልጋለሁ። እንወድሻለን እና ይቅር እንልሻለን። ግን አንቺ አሁንም ልጅ ነሽ እና ምናልባትም ከጸጉሬ ሻምፖ ሳይጠፋ ውሃውን ልታጠፉብኝ ነው። አንጫንሽም፣ እንደፈለግሽ። በሚቀጥለው ቀን በቤቱ ዙሪያ ስራዎችን ማገዝ ጀመርኩ። ቤተሰቦችን ለመርዳት በአካባቢያችን ውስጥ ያልተለመዱ ስራዎችን መስራት ጀመርኩ። ከጥቂት ሳምንታት በኋላ አንዲት ሴት አጥሮን እንድቀባላት ጠየቀችኝ። ከዚያም ቤቱን እንዳገኘሁት ወደ ቤቱ አንኳኩቼ ገባሁ። ልጄ ስለ አንቺ ሁሉንም ነገር ነግሮኛል። ልጅሽ? አብራችሁ እንድትሰሩ ፈቅጃለሁ። ልጁን ለማየት ዞርኩኝ። ብሩክ ነበር። ይቅርታ። ችግር የለውም። ሲመስለኝ የበለጠ ደጋፊ መሆን ነበረብኝ። በእውነቱ ይህን በማድረግ በጣም ደስ ብሎኛል። ከባድ እውነት መስማት ነበረብኝ። እናም ያንን ነገር ለመንገር የማይፈራ ጥሩ ጓደኛ አለኝ። ጥሩ ጓደኛ አይደለሁም፣ ምርጥ የቅርብ ጓደኛ ነኝ። ስለዚህ እናትህ የአጥር ቀለም እንደማያስፈልጋት እገምታለሁ። አይ ትፈልጋለች፣ ግን ለሁለት ነው የምንሰራው። ስለዚህ አስታውስ፣ እያንዳንዱ ውሸት ሌላ ውሸት አለውና ውሸቱ እራሳችንን እንድናታልል ያደርገናል። አሁን በጣም ደክሞናል። እናንተም ከኛ ጋር መጣችሁ መተኛት ትችላላችሁ።